በዚች ምድር ላይ የሰው ልጅ እግሩን ሊያነሳባቸው የማይደፍራቸው ቦታዎች አሉ። ሞት በጥላነት የሚከተልበት፣ ፀሐዩ እንደ እሳት የሚለበልብበት፣ መርዛማ እባቦችና ጨካኝ አራዊት የነገሱበት ምድረ በዳ ዋልድባ። ይህ ስም ብቻውን ብዙዎችን ያስፈራል። ነገር ግን ከዛሬ 1000 ዓመታት በፊት ይህንን የሞት ሸለቆ የለወጡ አንድ ሰው ነበሩ። አንበሳ እንደ ፈረስ የሚታዘዝላቸው፣ ከዓይናቸው እንባ እንደ ጅረት የሚፈስ፣ በጸሎት ኃይል የዲያብሎስን መንግሥት ያናወጡ ታላቅ አባት። እሳቸው አባ ሳሙኤል ዘዋልድባ ናቸው። ዛሬ ስለ እሳቸው የምንነግራችሁ ታሪክ ዝም ብሎ ተረት አይደለም። ይህ ስለ እምነት፣ ስለ ጽናት፣ ስለማይቻለው መቻል ልብን የሚሰብር ግን ደግሞ ነፍስን የሚያለመልም ታሪክ ነው። እስከ መጨረሻው ተከታተሉ። ታሪኩ የሚጀምረው በታሪካዊቷ አክሱም ከተማ አካባቢ ነው። ገና ከእናታቸው ማህፀን ጀምሮ የተመረጡ አባ ሳሙኤል ወደዚህ ዓለም የመጡበት ለየት ያለ ዓላማ ነበር። ወላጆቻቸው እስጢፋኖስ እና ዓመተ ክርስቶስ እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። ነገር ግን የሳሙኤል ቅድስና በልጅነታቸው መታየት ጀመረ። አንድ ቀን እናታቸው ውሃ ቀድተው እንዲያመጡ ላኳቸው። ሳሙኤልም ታዘው ውሃውን ቀድተው ሲመለሱ ድንገት የውሃው ማሰሮ ተሰበረ። ለሌላ ሕፃን ይህ ማስደንገጫ ነበር። ለአባ ሳሙኤል ግን የፈጣሪን ኃይል መግለጫ ሆነ። ሕፃኑ ሳሙኤል አለቀሱ። ግን ያለቀሱት ስለተሰበረው ማሰሮ ብቻ አይደለም። በእምነት ወደ ፈጣሪያቸው ተመለከቱ። ከዚያም የተሰበረውን ማሰሮ ትተው ውሃውን በወንፊት ተሸክመው ወደ እናታቸው ወሰዱ። ውሃው ጠብታ እንኳን ሳይፈስ በወንፊቱ ውስጥ ረጋ። ይህ ተአምር ገና ከመጀመሪያው ሳሙኤል ተራ ሰው እንዳልሆኑ ይልቁንም ለታላቅ መንፈሳዊ ጦርነት እየተዘጋጀ እንደሆኑ ምልክት ነበረ። ጊዜው እየሮጠ ሄደ። ሳሙኤል አደጉ። ነገር ግን ልባቸው በዚህ ዓለም ተድላ አልረካም። የቤተ መንግሥት ሕይወት፣ የሀብት ክምችት ወይም የዓለም ዝና አልማረካቸውም። በጆሮአቸው የሚያስተጋባው አንድ ድምፅ ብቻ ነበር፣ ሳሙኤል ሆይ ተነስ። ከሚወዷቸው ወላጆቻቸው ከለመዱት ምቾት ተለይተው በባዶ እግራቸው ጉዞ ጀመሩ። ወዴት? ማንም ወደማያውቀው መከራ ወደ ሞላበት መንገድ። አስቡት፣ ወጣትነትን፣ ውበትን እና ጉልበትን ይዞ ሁሉን ነገር ትቶ መሄድ ምን ያህል ከባድ እንደሆነ። አባ ሳሙኤል ግን ፍቅረ እግዚአብሔር ስላሸነፋቸው የዚህ ዓለም ጣዕም እንደ መራራ ሬት ሆነባቸው። በገዳም ውስጥ ገብተው ማገልገል ጀመሩ። ነገር ግን የእሳቸው ጥማት የከፋ ነበር። ሰው ከሌለበት እግዚአብሔር ብቻ ካለበት ቦታ መሄድ ፈለጉ። እናም ፊታቸውን ወደ ዋልድባ አዞሩ። ዋልድባ የስሙ ትርጉም ዋልዳ አባ ወይም ጠላት መጣ እንደማለት ነው። በዚያን ዘመን ይህ ቦታ የቅዱሳን መኖሪያ ሳይሆን የአጋንንት መፈንጫ ነበር። ፀሐዩ ያቃጥላል፣ ሌሊቱ በብርድ ይቆርጣል፣ ውሃ የለም፣ ምግብ የለም። አባ ሳሙኤል ምድረ በዳ ሲገቡ የተቀበሏቸው አራዊት እንጂ ሰዎች አልነበሩ። ትግሉ ተጀመረ። አጋንንት በልዩ ልዩ ምስል እየመጡ ያስፈራሯቸው ነበር። አንዳንዴ እንደ ዘንዶ፣ አንዳንዴ እንደ ነበልባል እሳት ሆኑባቸው። ነገር ግን አባ ሳሙኤል እንደ አለት ጸኑ። በዚህ በረሃ ውስጥ ለብዙ ዓመታት ቆሙ። አዎ፣ ቁጭ ሳይሉ ሳይተኙ እግዚአብሔርን እያመሰገኑ ቆሙ። እግሮቻቸው አበጡ፣ ሰውነታቸው አለቀ፣ አጥንታቸው እስኪቆጠር ድረስ ከሱ። በአንድ ወቅት ዓይን በዓይን እስኪጠፋ ድረስ አለቀሱ። አንደኛው የዓይን ብሌናቸው ረገፈ። ስቃዩ ከባድ ነበር። ግን ከክርስቶስ ፍቅር ማን ይለየኛል እያሉ ጸለዩ እንጂ አላጉረመረሙ። ታሪኩ በዚያ ያበቃ።
የአባ ሳሙኤል ቅድስና አራዊትን ሳይቀር አስገረመ። አንድ ቀን አንድ ግዙፍና የተራበ አንበሳ ወደ እሳቸው መጣ። ሊበላቸው አሰፍስፎ ነበር። የአራዊት ንጉሥ ነውና ማንም አይደፍረውም። ነገር ግን አባ ሳሙኤል አልሸሹም። በእርጋታ ወደ አንበሳው ተመለከቱ። ያ የተራበ አውሬ፣ ያ ጨካኝ አንበሳ በቅዱስ ሰው ፊት ጉልበቱ ተብረከረከ፣ እንደ ድመት ተለሳለሰ። ይህ አንበሳ የአባ ሳሙኤል አገልጋይ ሆነ። ቅዱሱ አባት ይህንን አውሬ እንደ ፈረስ ይጋልቡት ነበር። የዱር አራዊት ለእሳቸው ታዘዙ። ይህ ምንን ያሳየናል? ሰው ከእግዚአብሔር ጋር ሲታረቅ ፍጥረት ሁሉ ከእርሱ ጋር እንደሚታረቅ ነው። የዋልድባ ምድረ በዳ በአባ ሳሙኤል ጸሎት ወደ ገነትነት ተቀየረ። በአንበሳ ጀርባ ላይ ሆነው ወንጌልን ሰበኩ፣ አጋንንትን አባረሩ። በዚያ ጭካኔ በሞላበት በረሃ ውስጥ የፍቅርን ዘር ዘሩ። አባ ሳሙኤል በሕይወታቸው መጨረሻ አካባቢ በሺዎች የሚቆጠሩ ደቀ መዛሙርትን አፈሩ። ዋልድባን ታላቅ ገዳም አደረጉት። ዛሬም ድረስ በዚያ ቦታ የሚኖሩ መነኮሳት የአባ ሳሙኤልን ፈለግ ተከትለው በባዶ እግራቸው ይሄዳሉ፣ ይጾማሉ፣ ይጸልያሉ። አባ ሳሙኤል ሲያርፉ ምድሩ ተናወጠች ይባላል። እሳቸው አልፈዋል። ነገር ግን ብርሃናቸው ዛሬም ድረስ ይበራል። ያስተማሩትን ትምህርት ቀላል ነው። ዓለምን የናቀ ዓለምን ያሸንፋል። የአባ ሳሙኤል ታሪክ እኔ እና እናንተ ስንሰማው ምን ይሰማናል? በምቾትና በቅንጦት ውስጥ ሆነን ስለ እሳቸው መከራ ስናወራ ልባችን አይነካምን? እሳቸው ለአንድ ቀን እረፍት አላደረጉም። እኛ ግን ስለ ሕይወት እናማርራለን። እሳቸው አንበሳን አዘዙ፣ እኛ ግን ስሜታችንን ማዘዝ አቃተን። አባ ሳሙኤል ዘዋልድባ በረከት በሁላችን ላይ ይደር። ይህ ታሪክ ልባችሁን ከነካው ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። የኢትዮጵያ ቅዱሳን ታሪክ ገና ብዙ የምንተርከው አለን። ቀጣይ የትኛውን የቅዱስ ታሪክ እንድንሰራላችሁ ትፈልጋላችሁ? ኮመንት ላይ አስቀምጡልን። ወስብሐት ለእግዚአብሔር።